ሰበር ዜና የ12ኛ ክፍል ሀገር አቀፍ ፈተና 100% በበይነ መረብ ይሰጣል ተባለ። ይህንን በተመለከተና በተለያዩ ጉዳዮች ላይ ዛሬ አዲስ የወጣ መረጃ አለ። እሱን በተመለከተ የምናካፍላችሁ ይሆናል። እስከ መጨረሻው ድረስ ቆዩን። በዚህ ዓመት የሚሰጠው የ2018 የ12ኛ ክፍል ማጠናቀቂያ ሀገር አቀፍ ፈተና ወይም ኢንትራንስ ኤግዛም 100% በበይነ መረብ ለመሰጠት የሚያስችል ቅድመ ዝግጅት እየተደረገ መሆኑን ተገልጿል። የትምህርት ሚኒስቴር ፕሮፌሰር ብርሃኑ ነጋ በአጠቃላይ ትምህርት ልማት ዘርፍ የግማሽ ዓመት አፈጻጸም መድረክ ላይ ተገኝቶ ባስተላለፉት መልእክት በዚህ ዓመት የሚሰጠው የ12ኛ ክፍል ፈተና ማጠናቀቂያ 100% በበይነ መረብ እንደሚሰጥ ገልጿል ማለት ነው። ዛሬ የወጣ አዲስ መረጃ ነው ማለት ነው። ስለዚህ በ2018 የምትፈተኑ ተማሪዎች ሙሉ በሙሉ በኦንላይን ነው ፈተናችሁ የሚሆነው የሚል ዛሬ ይፋ ተደርጓል ማለት ነው። ስለዚህ ከዚህ በፊት በተለያዩ መንገዶች ይህንን ጥያቄ ስጠይቁኝ ነበረ። እንዴት ነው ፈተናችን የምንፈተነው ኦንላይን ነው ወይስ እኛ ደግሞ ብዙ በኦንላይን ለመፈተን ደግሞ የማይመቹን አላችሁ ብላችሁ በጣም ብዙዎቻችሁ ኮመንት እያደረጋችሁ ነበር ከዚህ በፊት። ስለዚህ ዛሬ እንግዲህ ሆና ፈተናችሁ ሙሉ በሙሉ ኦንላይን መሆኑን ገልጿል ማለት ነው። ባለፉት 2 ዓመታት ውስጥ በወረቀትና በኦንላይን ፈተናዎች ሲደረጉ ነበረ። ከዚህ ዓመት ጀምሮ ደግሞ የሚሰጠውን የማጠናቀቂያ ፈተና ሙሉ በሙሉ በኦንላይን ወይም ደግሞ በበይነ መረብ ለመስጠት የሚያስችላቸውን ቅድመ ዝግጅት እያደረግን ነው ሲሉ ገልጸዋል። ለዚህም የተለያዩ ግብዓቶችን ለክልሎች ድጋፍ እየተደረገ በመሆኑ በጠቀሰው በፈተና ጣቢያዎች በቂ የኢንተርኔት አቅርቦት እንዲኖር ከኢትዮ ቴሌኮም ጋር በመነጋገር ይሰራሉ ተብሏል ማለት ነው። ስለዚህ በእያንዳንዱ ትምህርት ቤታችሁ ውስጥ ነው ኦንላይን ፈተናችሁ የምትፈተኑት ማለት ነው። ዩኒቨርሲቲ መግባት ሳይጠበቅ እዛው ባላችሁበት ትምህርት ቤት ኦንላይን መፈተን የምትችሉበትን ስርዓት እያዘጋጁ ነው ማለት ነው። ስለዚህ የ2018 የ12ኛ ክፍል ፈተና በበይነ መረብ እንደሚሰጥ ይፋ ተደርጓል። ስለዚህ ደግሞ በቀጣይ እነዚህን ፈተናዎች ኦንላይን ላይ ስንፈተን ምን አይነት ቅድመ ዝግጅቶች ማድረግ አለብን፣ ልምምዶችንስ እንዴት ነው የሚሰጠን በሚለውና በተለያዩ የ12ኛ ክፍል መረጃዎችም ይሁን ትምህርታዊ መረጃዎች ላይ ታማኝና ፈጣን የሆኑ መረጃዎችን የምታገኙበት ቻናል ስለሆነ ሰብስክራይብ እንድታደርጉና ቪዲዮንም ደግሞ ላይክ በማድረግ እንድትጀምሩ እና በተጨማሪም ደግሞ ይሄኛውን የሚረዳችሁን የተለያዩ አመታት ኤግዛሞችን የተሰራ ቪዲዮን እያዘጋጀንላችሁ ስለሆነ ሰብስክራይብ እንድታደርጉና የደውል ምልክቷን ነክታችሁ ቪዲዮ በምንለቅበት ጊዜ እንዲደርሳችሁ ማድረግ ትችላላችሁ ማለት ነው። የዛሬው መረጃችን ይህን ይመስል ነበረ።